በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 16 በዚህች ቀን በሮሜ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጦስ በሰማዕትነት አረፈች። ወደ እርሷም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷን አይቶ አደነቀ። አይኖቿ እንደ አጥቢያ ኮከብ ናቸውና፣ ቁመቷም እንደ ዘንባባ ደም፣ ግባቷ እንደ ጽጌረዳ ነው። በዚያም ወራት የሚመሳሰላት የለም ነበር። ንጉሡም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአቢሎን ሰዊ፣ እኔም ለቤተ መንግስቴ እመቤት አደርግሻለሁ አላት። ቅድስት ጣጦስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ሌላ አልሰዋም። ነገር ግን ወደ አማልክቶቹ መሠዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለች። በዚያም ጊዜ ወሰዷት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑም ንጹሕ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቅ አምላካችሁ አቢሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖታቱ አገልጋዮቹም ብዙዎች ሞቱ። በአቢሎን ላይ አድሮ የሚኖር ርኩስ መንፈስም እንዲህ ብሎ ጮኸ፣ ጣጦስ ሆይ እኔ ከአንቺ ጋር ምን አለኝ? አንቺስ ከእኔ ምን አለሽ? እነሆ ማደሪያዬ ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሥም ይህ አይቶ ተቆጣ። በግንባሯ ደፍቶ በበትሮቹ እንዲደበድቧት በአለንጋዎቹ እንዲገርፏት አዘዘ። ከስጋዋ በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርን በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጦስ ግን ስቃያቸው የማይነካት ሆነ። ሁለተኛዋ ለተራበ አንበሳ እንዲሰጧት ንጉሥ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿ ትቢያ ላሰ። ከሰማይ እኔ ከአንቺ ጋር ነኝና ንጽሕት ጣጦስ ሆይ ደስ ይበለሽ የሚል ቃል መጣ። ንጉሥም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሏ ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶቹ ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመሯትና በአማረው ቦታ አኖሯት። ከስጋዋ ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር 16 ቀን የሚከበረው ዓመታዊ ቅዱሳን በዓላት፦ ቅዱስ አኖሪዎስ ጻድቅ ንጉሥ ሮም፣ አባ ዳንኤል ገዳማዊ፣ ቅዱስ አውሎጊስ መነኮስ፣ ቅድስት ጣጦስ ሰማዕት፣ አባ አቡናፍር ገዳማዊ፣ ቅዱስ ኪስጦስ ሰማዕት፣ ቅዱስ ቪክቶር ምዑዝ፣ አባ ዮሐንስ መሐሪ። ወርሃዊ የቅዱሳን በዓላት፦ ኪዳነ ምሕረት የሰባቱ ኪዳናት ማኅተብ፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ወንጌል ዘወርቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ጌጋየነ ከመ አድኅነነ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምህረት በእንተነ አፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።